አርሰናል ገባበት ሳውዛምፕተን ይቀልድብን የአርሰናል ነገር ያለቀ ነገር ነው እቺን ቪዲዮ ያዟት እና በኋላ ታሳዩኛላችሁ ሁለቱንም ዋንጫ ይበላል አያሳስርበት ሰይፉ እንደተቀለደበት እንደተሳቀበት አልቀረም ከ22 ዓመታት በኋላ አርሰናል የእንግሊዝ ፕሪሚየር ሊግ አሸናፊ ሆኗል ሆነ ተከናወነ 22 ዓመት ለፍተናል አወዩ ሌላ አርሰናል ዋንጫውን በላው ይሄ እንባ ብቻ አይደለም ውስጡ ደም ነው ደጋፊዎቹ አርሰናል ዋንጫ እንዳነሳ ከተረጋገጠባት ሰከንድ ጀምሮ ወደ አደባባዮች ወደ መንገዶች በመውጣት ሲቀውጡት ነበር በመላው ሀገሪቱ በዓለም ሲጨፈር ርችት ሲተኮስ ሲለቀስ ነበር የአርሰናል ደጋፊ የሆኑ አርቲስቶቻችንና ታዋቂ ሰዎችስ ምን አሉ የሚለውን ደግሞ እስኪ ቃኘት እናደርገው such a beautiful night እንቅልፍ የጠፋ you know I don't know ምን እንደሚባል ዛሬ የሆነ ደስ የሚል ስሜት ነው የተፈጠረብኝ I don't know እንቅልፍ መተኛት ነበረብኝ anyways ግን እምቢ አለኝ ማለት ነውና just I'm smiling ሳሚዳን ከደስታው ብዛት ሙዚቃም እየሰራ ነው 12 ሰዓት ላይ ጠብቁኝ ብሏል ሚውዚክ ስቱዲዮ ነው ያለሁት I'm cooking something 12 ሰዓት ላይ ጠብቁኝ ሄኖክ ድንቁ አሳዝኖኛል ሁላ እንኳን ደስ ያለ ይሄ እንባ ብቻ አይደለም ውስጡ ደም ነው የፈሰሰኝ ያለው ደም ነው 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው ይሄ እንባ ብቻ አይደለም ደም ጭምር ነው ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለእናንተ ነው ምክንያቱም ይሄ ክለብ ለኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ነን ምናቀው ከነገ ጀምሮ የአርሰናል ደጋፊ ሆንክ በሙሉ ይህንን ማሊያ በኩራት ለብሰ በየአደባባዩ ላይ ውጣልኝ ከዛ እሁድ በደንብ ሰለብሬት እናደርጋለን የዚህ ክለብ ፍቅር በጣም አስለቀሰ ብዙ ሰው አስለቀሰ እኔ ሲሳካልን ነው ማለቅ ሰው ሲሳካልን ቀጥታ መስቀል አደባባይ ነው ሄደው መስቀል አደባባይ እንገናኝ መድፈኛው አርሰናል ዋንጫ በልቶ አስጌን ማየት ነበረ ምኞቴ ምክንያቱም አንድ ጨዋታ እንኳን አርሰናል ሲያሸንፍ እንዴት እንደሚሆን ስሜቱ በጣም የሚጋባ ነው ወይኔ ተመልከቱት ምን ማለት እንዳለበት ራሱ ግራ ገብቶት ነበረ ከዛ ወደ መስቀል አደባባይ ወጣ ለጓደኞቹ ውስኪ ከፈተ ምናምን ብቻ በጣም ነበር የተደሰተው እዚህ ውስጥ ምንም የተከራከረ ወያላ ሙሉ የሆነው ከፍተን ጠጣልን እግዚአብሔር ህይወታችን ላይ የጎደለው ሙሉ ያርግልን አሜን ወዳችኋለሁ እግዚአብሔር ያክብርልን አስጌ ይችላል አስጌ ይችላል ልጅ ሚካኤል ፋፍ እያበደ ነው ድምጻዊ ሙሌ በተረጋጋ መልኩ ነው ደስታውን የገለጸው በጣም ከረጅም ጊዜ በኋላ የተገኘልን ሁላችንም እናጣጥመዋለን እኔ በጣም ደስ ብሎኛል 22 ዓመት ማለት ቀላል አይደለምና እንኳን ደስ አላችሁ ይሄን ድል እናጣጥመው ቻምፒየንስ ሊግ ፋይናል እስኪደርስ ድረስ እግዚአብሔር ከፈቀደ እሱንም እናነሳው እንችላለን እሱ ታሪክ ቃል ነው ግን በዚህ ደስታችን አጣጥመው ወዳችኋለሁ ሌሎቹንም እስኪ እናያቸው ስሜታቸው ይጋባል የረጅም ጊዜ አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል የብሬ ነው ዋንጫ የማይበላ ክለብ ደጋፊዎች ተብለን ተሰድበናል ግን አለፋያችሁ ታክሰናል አንተ ነገር ላይ ብቻ በርትተናል ገብቷችኋል አይደል በመጨረሻ ግን አሳካ ነው ጀማ አሳካ ነው እንደሚያሳካ ነው ተሳክቷል የኔ መድኃኒዓለም አሳካው የት ልሂድ ወይኔ ብቻዬን ወይኔ እኔ መድኃኒዓለም የት ልሂድ ይችላል አሳልፈኝ አታመጋልቀቅ የኳስ ስሜት ከባድ ነው ለማያውቁት ሰዎች እየተጃጃሉ ምናምን ሊመስል ይችላል ኳስ ለማይመለከቱ ሰዎች ግን ያሳብዳል የሆነትም የታደለ ሮባ ልጅ ነው አባቱም በጣም ደጋፊ ነው የአርሰናል ከድሮ ጀምሮ ጎሳዬ ተስፋዬ ታደለ ሮባ ሰይፉ ፋንታውን እንኳን ደስ ያላችሁ በድጋሚ ኳስ ምን አይነት ስሜት እንደሆነ ነው ከዚህ የምንረዳው እስኪ ስለ አርሰናል አንድ ነገር ልበል ያው ከተነሳ አይቀር ማለት ነው እንዳልኳችሁ 14ኛውን የእንግሊዝ ፕሪሚየር ሊግ ዋንጫ ነው ያነሳው
የተመሰረተው በ1886 እንደ ኢሮፒያን አቆጣጠር በለንደን ደቡብ ምስራቅ ክፍል ወይንም ወልዊች በሚገኙ የጦር መሳሪያ ፋብሪካ ሰራተኞች ነው። የክለቡ መጠሪያ መድፈኞቹ ወይም ዘገነርስ የተባለውም ከዚህ ታሪካዊ አመጣጡ ነው። ሲመሰረት የመጀመሪያ ስሙ ዳያል ስኩዌር ይባል ነበረ። በ2003-2004 የእንግሊዝ ፕሪሚየር ሊግ የውድድር ዘመን ዘ ኢንቪሲብል ወይንም ደግሞ የማይሸነፉት በሚል በአርሰን ዊንገር ዘመን ማለት ነው 38 ጨዋታዎችን አንድም ሳይሸነፉ በማጠናቀቅ የወርቅ የፕሪሚየር ሊግ ዋንጫን ያነሳ ብቸኛው የእንግሊዝ ክለብ ነው አርሰናል ማለት ነው። 26ቱን አሸንፎ 12ቱን ደግሞ አቻ በመውጣት 38ቱን ጨዋታዎች ምንም ሳይሸነፉ በመቅረት ነው እንግዲህ ኢንቪሲብል ወይም ደግሞ የማይሸነፉት የሚል ቅጽል ስም ተሰጥቷቸው የወርቅ ዋንጫ ያነሱት ማለት ነው። በዚህም ብቸኛው የእንግሊዝ ክለብ ያደርጋቸዋል። አርሰናል በዚህ በ2025-26 የውድድር ዘመን አዳዲስ ሪከርዶችን ሰብሯል። በአሰልጣኝ ሚካኤል አርቴታ ስር ክለቡ ጠንካራ የመከላከልና አስፈሪ የማጥቃት መስመር በመገንባት ወደ ቀድሞ የአውሮፓ ክብሩ ተመልሷል። በታሪኩ ለሁለተኛ ጊዜ የአውሮፓ ሻምፒዮንስ ሊግ ፍጻሜ አልፏል። የፊታችን እሁድ የፍጻሜ ጨዋታውን ከፒኤስጂ ጋር ያደርጋል። ከ20 ዓመት በኋላ ነው ወደ አውሮፓ ቻምፒዮንስ ሊግ ፍጻሜ ያለፈው። ከዚህ ቀደም እንደ ኢሮፓውያኑ አቆጣጠር በ2006 ማለትም የዛሬ 20 ዓመት ገደማ ነበረ በአርሰን ዊንገር ዘመን ወደ ቻምፒዮንስ ሊግ ፍጻሜ ለመጀመሪያ ጊዜ አልፎ የነበረው። የጨዋታው ውጤትም በፈረንሳይ ፓሪስ በተደረገው በዛ ታሪካዊ የፍጻሜ ጨዋታ በባርሴሎና 2-1 በሆነ ውጤት ተሸንፎ ዋንጫውን ሳያነሳ ቀርቷል። በሚገርም ሁኔታ አርሰናል በካምቤል ጎል 1-0 እየመራ ነበረ ባርሴሎናን። ሌላው በዘንድሮ የውድድር ዓመት አርሰናል ያሳካው ነገር ምንድነው? ከሜዳ ውጪ የተመዘገበ ታሪክ ነው። ከሜዳ ውጪ በተከታታይ 6 ጨዋታዎችን ምንም ጎል ሳይቆጠርበት መረቡን ሳያስደፍር በክሊንሺት በመውጣት የክለቡን ታሪክ አሻሽሏል። ሌላው ደግሞ በሊጉ ትንሽ አማካኝ እድሜ ካላቸው ስብስቦች አንዱ ሆኖ ሳለ በተከታታይ ዓመታት ከፍተኛ ነጥብ ማለትም 80+ ከ80 በላይ ነጥቦችን በማስመዝገብ አዲስ ታሪክም ሰርተዋል። ሌላኛው የማጥቃት ብቃታቸው ነው። በአንድ የውድድር ዓመት ከፍተኛ የተጣራ የጎል ልዩነት ወይም ደግሞ ጎል ዲፈረንስ በማስመዝገብ የቆየውን የክለቡን ሪከርድ አሻሽሏል። የተከላካይ ክፍሉ ድንቅ ብቃትም የሚነሳ ነው። የተከላካይ ክፍሉ ድንቅ ብቃትም የሚረሳ አይደለም። በተለይ በሜዳቸውና ከሜዳቸው ውጪ ጎል ባለማስተናገድ እየወጡ ካለፉት ዓመታት የተሻለ እጅግ አስደናቂ ሪከርድ አስመዝግበዋል። በጨዋታ ስልቱና በታማኝ ደጋፊዎቹ የሚታወቅ ታላቅ የእንግሊዝ ክለብ ሲሆን ከማንቸስተር ዩናይትድ እና ከሊቨርፑል በመቀጠል በእንግሊዝ ውስጥ ብዙ የደጋፊ ቁጥር ያለው ክለብ ነው አርሰናል። የአርሰናል ደጋፊዎች ሁላችሁም እንኳን ደስ አላችሁ። ሆነ ተከናወነ። 2 ዓመት ለፍተናል። እንኳን ደስ አላችሁ።